ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮችን አማርኛ ባለአራት ወይም ደግሞ ባለአራት ፊደል ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይህንም ግልጽ በሆነ መንገድ አንድ ባንድ አሳያችኋለሁ ማለት ነው። ተከታተሉኝ። አሁን ቀጥታ ወደ ቪዲዮችን እንሂድ። ተከታተሉኝ። መሰረት ይላል። እንግዲህ እዚህ ጋር ይች መ የመ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ እነዚህም ፊደላቶች አንድ ላይ በማጠራቀም ወይም ደግሞ በማጣመር መሰረት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አዘመረ ይላል። እንግዲህ እዚህ ጋር ደግሞ ይች አ ማለት የአ ቤተሰብ የመጀመሪያዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ እዚህ ጋር የምታያቸው እነዚህ ፊደላቶች ሁሎችም የመጀመሪያ ድምፅ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ አዘመረ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን ካየነው ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ መልካም ይላል። መልካም እንግዲህ እዚህ ጋር መ የመ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ካ የከ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ እነዚህን ፊደላቶች አንድ ላይ በማጣመር ምን የሚል መስርተናል? መልካም መልካም የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ወደ ቀጣዩ እንሂድ። ቀጣይ ደግሞ አካሄድ አካሄድ እንግዲህ አይ አ ቤተሰብ የመጀመሪያዋ ናት። ካይ ከቤተሰብ የአራተኛዋ ናት። ሄ የሀ ቤተሰብ የአምስተኛዋ ድምፅ ናት። ድ የደ ቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? አካሄድ አካሄድ የሚል ቃል መስርተናል ማለት ነው። ቀጣይ ገንዘብ ገንዘብ እንግዲህ እዚህ ጋር ደግሞ ገ ማለት የገ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ብ የበ ቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ገንዘብ የሚል ቃል መስርተናል ማለት ነው። ቀጣይ ስርዓት ይላል። እንግዲህ እዚህ ጋር ይቺ ስ የሰ ቤተሰብ ሆና የስድስተኛዋ ድምፅ ናት ማለት ነው። ረ የረ ቤተሰብ የመጀመሪያዋ ድምፅ ናት። አይ አ ቤተሰብ የስንተኛዋ ድምፅ ናት? የአራተኛዋ ድምፅ ናት ማለት ነው። ት የተ ቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ስርዓት ስርዓት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀልደኛ ቀልደኛ እንግዲህ እዚህ ጋር ይቺ ቀ የቀ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቀልደኛ ቀልደኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ብልጠት ብልጠት እንግዲህ እዚህ ጋር ብ የበቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ጠ የጠቤተሰብ የስንተኛዋ ናት? የመጀመሪያ ድምፅ ናት ማለት ነው። ት የተቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ብልጠት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መንገድ መንገድ እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ን የነቤተሰብ የስድስተኛዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ድ የደቤተሰብ የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ መንገድ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ሰላምታ ይላል። እንግዲህ እዚህ ጋር ደግሞ ሰ የሰ ቤተሰብ የመጀመሪያዋ ድምፅ ናት። ላ የለቤተሰብ የአራተኛዋ ድምፅ ናት ማለት ነው። ም የመቤተሰብ የስድስተኛዋ ድምፅ ናት። ታ የተቤተሰብ የአራተኛዋ ድምፅ ናት። ስለዚህ በአንድ ላይ ሰላምታ የሚል ቃል መስርተናል ማለት ነው። ቀጣይ ጠንካራ ይላል። እንግዲህ እዚህ ጋር ደግሞ ይች ጠ የጠ ቤተሰብ የመጀመሪያ ድምፅ ናት ማለት ነው። ን የነ ቤተሰብ የስድስተኛ ድምፅ ናት። ካይ ከቤተሰብ የአራተኛዋ ናት ማለት ነው። ራ የረ ቤተሰብ የአራተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ጠንካራ ጠንካራ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አመለኛ እንግዲህ እዚህ ጋር አይ አ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ድምፅ ናት። ስለዚህ በአንድ ላይ አመለኛ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነገረኛ ይቺ ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ኛ ደግሞ የግኘ ቤተሰብ የአራተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ነገረኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ
ወንድም ይላል። እንግዲህ እዚህ ጋር ወ የው ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ድምፅ ናት። ስለዚህ በአንድ ላይ ምን ይላል? ወንድም። ወንድም የሚል ቃል መስርተውልናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ትብብር። ትብብር እንግዲህ እዚህ ጋር ት የተቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ትብብር ትብብር የሚል ቃል መስርተውልናል ማለት ነው። ስለዚህ እንግዲህ እዚህ ጋር የምታያቸው ምንድን ናቸው? ሁሎችም ባለ አራት ወይም ደግሞ ባለ አራት ፊደል ቃላቶች ናቸው ማለት ነው። እንደ አጠቃላይ እንግዲህ የአማርኛ ፊደላቶችን በማጥናት የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ በዛሬ ቪዲዮችን እነዚህን ካየን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።